بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه وسلم ወንድሞች ኢንሻአላህ በዛሬው ዕለት ስለ ራ ህግ እናያለን ማለት ነው። የራ ህግ ያው ከሌሎች ለየት የሚልበት ባህሪ ስላለ ነው። ቁርአን ላይ ራ የራሷ ህግ አላት። እነሱም ሁለት ናቸው። የመጀመሪያው ተፍኺም ይባላል። ተፍኺም ማለት ማወፈር ማለት ነው። ሁለተኛው ደግሞ ተርቂቅ ይባላል። ማቅጠን ማለት ነው። እነዚህ ራ የሚታወቅበት ህግ ነው ማለት ነው። ተፍኺም ማለት ማወፈር ማለት ነው። ተርቂቅ ደግሞ ማቅጠን ማለት ነው። ራ እንዲወፍር ተደርጎ የሚነበብበት መቼ ነው? እንዲሁም ቀጥኖ የሚነበብበት መቼ ነው የሚለውን እናያለን ማለት ነው። ራ እንግዲህ ልክ እንደ ሌሎች ፊደሎች ሁሉ ሙተሐሪክ ሊሆን ይችላል ወይም ደግሞ ከስር ማለት ስኩን ሊሆን ይችላል። አንድ ፊደል ሙተሐሪክ ነው ማለት ምንድነው? ፈትሃ ሆኖ ካገኘ ነው ወይም ዶማ ከሆነ ወይም ከስራ ከሆነ ሙተሐሪክ ሆነ ይባላል። ነገር ግን ራ ስኩን ከሆነ ደግሞ ያው ሙተሐሪክ አይደለም እንላለን ማለት ነው። ስለዚህ የትኞቹ ሐረካ ላይ በሚሆንበት ጊዜ ነው ከተርቂቅ የሚሆነው ወይም ተፍኺም የሚሆነው? ራ ስኩን እስከሆነ ህጉ ምን ይሆናል የሚለውን ቀጥለን እናያለን። ራ እንግዲህ ሙተሐሪክ በሚሆንበት ጊዜ በፈትሐና ዶማ ጊዜ ይወፍራል። ራ ደግሞ ከስር ከሆነ ይቀጥናል ማለት ነው። ለምሳሌ ያው ብዙ ነገሮች ግልጽ ይሆኑልናል። አለም ተረ የሚለውን በምናይበት ጊዜ ራ እንደምታዩት ፈትሐ ነው። ስለዚህ እናወፍረዋለን። አለም ተረ ረ ብለን አናቀጥነውም። አለም ተራ ራ ብለን አወፍረን እንቀረዋለን ማለት ነው። ልክ እንደዚሁም ራ ዶማ በሚሆንበት ጊዜ ይወፍራል። الذين كفروا ራ ዶም ነው ይወፍራል ማለት ነው። በእነዚህ በሁለቱ ጊዜ ራ ተፍኺም ይሆናል። ያው እንደነገርኳችሁ ተፍኺም ማለት ማወፈር ማለት ነው። በእነዚህ በሁለቶቹ ጊዜ ይወፍራል። ነገር ግን ራ ከስር በሚሆንበት ጊዜ ምን ይሆናል የሚለውን እናያለን። ለምሳሌ ሪዝቀን የሚለውን ብናይ ራ ከስር ነው። እዚህ ጋር ራ ከስር ነው። ስለዚህ ይቀጥናል ማለት ነው። ምን ይሆናል ህጉ? ተርቂቅ ይሆናል ማለት ነው። ተርቂቅ ያው አቅጥነን እናነባዋለን ማለት ነው። እንዴት አድርገን ድምጹን ለመስማት ያክል ሪ አቅጥነን ማለት ነው። ሪዝቆን ሪ በጣም መቅጠን አለበት ማለት ነው። ስለዚህ በግልጽ እያየነው እንዳለው ሁሉ ፈትሐና ዶማ ሲሆን ይወፍራል። ነገር ግን ከስራ ሲሆን ይቀጥናል ማለት ነው። ነገር ግን እዚህ ጋር የሚነሳ ጥያቄ አለ። ራ ስኩን ሲሆን ህጉ ምንድነው የሚለውን እናያለን። ራ ስኩን በሚሆንበት ጊዜ ከሱ በፊት ወዳለው ፊደል ወይም ከሱ በኋላ ወዳለው ፊደል እናያለን ማለት ነው። ከራ ስኩን በፊት ያለውን ፊደል እናይና ከራ ስኩን በፊት ያለው ፊደል ፈትሐ ከሆነ ወይም ከራ ስኩን በፊት ያለው ፊደል ዶማ ከሆነ ራ ስኩንን እናወፍረዋለን ማለት ነው። ነገር ግን ከራ ስኩን በፊት ያለው ፊደል ከስር ከሆነ ራን እናቀጥናለን ማለት ነው። በምሳሌ ስናየው ግልጽ ይሆንልናል። ለምሳሌ ሚን ማሮ ቀዲና የሚለውን በምናይበት ጊዜ ሚን ማሮ ቀዲና አሁን እዚህ ጋር ራ ስኩን አለ። ከሱ በፊት ያለው ፈትሐ ነው ይወፍራል ማለት ነው። ሚን ማሮ ራን እናወፍረዋለን። ወይም ደግሞ ቁርአንን የሚለውን ማየት እንችላለን። ቁርአንን አሁን እዚህ ጋር ራ ስኩን አለ። ከሱ በፊት ያው ዶም ነው የመጣው። በዚህም ጊዜ ያው ይወፍራል ማለት ነው። ቁርአን እናወፍረዋለን። ነገር ግን ፊርዓውነ የሚለውን እንይ። ፊርዓውነ ራ ስኩን አለ። ከሱ በፊት ፋ ከስር አለ። ምን ይሆናል ማለት ነው? በእነዚህ ጊዜ ከራ ስኩን በፊት ፈትሐ ሲመጣ እንዲሁም ከራ ስኩን በፊት ዶማ ሲመጣ ተፍኺም ይሆናል። ተፍኺም ይወፍራል ማለት ነው። ነገር ግን ከራ ስኩን በፊት ከስር በሚመጣበት ጊዜ ህጉ ይቀጥናል ማለት ነው። ተርቂቅ ይሆናል ማለት ነው። እናቀጥነዋለን። ምን ብለን እናንባዋለን?
ፊ ድርዓውነ ራ ይቀጥናል። ፊ ድርዓውነ እዚህ ጋር መነሳት ያለበት ነገር አለ። እሱ ምንድነው? ከራ እስኩን በፊት ያለው ፊደል ከስር ሲሆን ራ ይቀጥናል ብለናል። ይሄ የሚሆነው ግን ራ ማለት አይሚን ከራ እስኩን በፊት ያለው ፊደል ከስሩ አስሊ ከስራ ሲሆን ነው። አሁን ፊርዓውን በሚለው ቃል ላይ ያለው የፋ ከስራ አስሊ ነው። ነገር ግን ኢርጂዑ የሚለውን በምናይበት ጊዜ ሐረካው ራሱ ከስራ የሆነበት ምክንያት ያው ሱላቲ ስለሆነ ሶስተኛው ፊደል ላይ ያለውን ሐረካ ነው ወደ ሐምዘቱል ወስሏ ወስደን ከስራ ያደረግነው እንጂ እዚህ ጋር በግልጽ ሐምዝ አስሊ ከስራ ሆኖ አይደለም። ሶስተኛው ፊደል ላይ ሱላሲ ስለሆነ ማለት ነው። ጂም ከስራ ስለሆነች ነው ሐምዝንም ከስራ ያደረግነው። ሐምዘቱል ወስል ከስራ የሆነችው ማለት ነውና በዚህ ጊዜ ይሄ ከስራ አስሊ ከስራ ካልሆነ ወይም ደግሞ አሪድ ከሆነ ማለት ነው። ሐምዘቱል ወስል ሁሉም አሪዶች ናቸው። አስሊ ከስራዎች አይደሉም። በዚህ ጊዜ ግን ይቀጥናሉ ማለት አይደለም። እዚህ ጋር ኢ ብለን ስላነበብነ ከራስኩም በፊት የመጣው ሐምዘቱል ወስል ከስር ስለሆነ ስለዚህ መቅጠን አለበት እንዳንል አስሊ ከስራ ከሆነ ብቻ ነው የሚቀጥነው ማለት ነው። ስለዚህ በዚህ ጊዜ ያው ተመሳሳይ ቢመስልም ከዚህኛው ጋር ማለት ነው አስሊ ከስራ ካልመጣ ማለት ነው ተፍኺም ነው እንጂ የሚሆነው ተርቂቅ አይሆንም ማለት ነው። ስለዚህ ከራስኩም በፊት የመጣውን ከስራ አስሊ ነው ወይስ አስሊ አይደለም ከስራው ብለን ማሰብ አለብን። ሐምዘቱል ወስል ከሆነ እሱ አስሊ ተርቂቅ ከስራ አይደለም። መጀመሪያ ላይ ሊሆን ይችላል፣ መሃል ላይም ሊሆን ይችላል። ለምሳሌ الذي ارتضى لهم የሚለውን ብናይ الذي ارتضى ነው። ነገር ግን ارتضى አሁን እዚህ ጋር الذي የሚለውን ብንተው ኖሮ እና ከارتضى ብንጀምር ارتضى ብለን እናነበው ነበር። ነገር ግን እቺ ሐምዘቱል ወስሏ ከቃላት መካከል ላይ ስለመጣች ያው ተወድቅና الذي ارتضى ይሆናል እና መጀመሪያም ላይ መጣችም ኢርጂዑ በሚለው ወይም ارتضى በሚለው መሃል ላይ መጣችም ያው እቺ ሐምዘቱል ወስሏ አስሊ ስላልሆነች ያው ተፍኺም ነው እንጂ የሚሆነው ገና ለገና ከራስኩም በፊት ከስር መጥቷል ብለን የምናቀጥንበት ሁኔታ አይኖርም ማለት ነው። ሌላው እዚህ ጋር መታየት ያለበት ምንድነው? እዚህ ጋር አሁን ራስኩን አለ ከሱ በፊት የመጣው ፊደል አሁንም እስኩን ቢሆንስ የሚል ሌላ ደግሞ ጥያቄ አለ። ራስኩን ነው ከሱ በፊት ያለውን እናያለን ብለናል። ከሱ በፊት ያለውን ስናይ ፈትሐና ዶማ ከሆነ ራስኩንን እናወፍረዋለን። ነገር ግን ከራስኩን በፊት ያለውን ፊደል አይተን ከስር ከሆነ እናቀጥናለን ብለን ነበር። ነገር ግን አንዳንዴ ደግሞ ከራስኩን በፊት ያለው ፊደል ራሱ እስኩን ሆኖ የሚመጣበት ሁኔታ አለ። ለምሳሌ ወልዐስር የሚለውን በምናይበት ጊዜ ሷድን ራን እናያለን እስኩን ነው። ከሱ በፊት ያለውን እናያለን ብለን ነበር። ነገር ግን አሁንም እስኩን ነው። ስለዚህ በእንደዚህ አይነት አጋጣሚዎች ምን እናያለን ከተባለ ከሷድ በፊት ያለውን እናያለን ማለት ነው። ወደ ሶስተኛው ፊደል እንመለሳለን ማለት ነው። ራ ወደ ኋላ አሁንም ወደ ኋላ። ስለዚህ ከራስኩም በፊት ያለው ፊደል እስኩን ከሆነ ከሱ በፊት ያለውን አይተን ፈትሐ ከሆነ እናወፍረዋለን ማለት ነው። ወልዐስር ቀጥሎ ያለውንም እንይ በዶማ ኢነል ኢንሳነ ለፊ ኹስር። አሁን ኹስር የሚለውን በምናይበትም ጊዜ ከራስኩም በፊት አሁንም እስኩን መጥቷል። ከዛ በፊት ደግሞ ዶም መጥቷል። እዚህ ጋር ፈትሐ ነው የመጣው ወልዐስር ሲል፣ እዚህ ጋር ደግሞ ዶም ነው የመጣው። ስለዚህ በሁለቱም ጊዜ ምን ይሆናል ማለት ነው? ተፍኺም እናደርገዋለን ማለት ነው። በሁለቱም ጊዜ እንዲወፍር ተደርጎ ይነበባል። ወልዐስር ወይም ለፊ ኹስር ይወፍራል ማለት ነው።